ሰላም ዩናይትዳውያን እንደምን አላችሁ? ማንቸስተር ዩናይትድ የመጀመሪያውን የፕሪሚየር ሊግ ጨዋታ በነገው ዕለት የሚያደርግ ይሆናል። አሰልጣኝ ማይክል ካሪክም በጋዜጣዊ መግለጫቸው ላይ በርካታ ጉዳዮችን አንስተው ነበረ። ለጨዋታው ዝግጁ መሆናቸውን በትላንትናው ዕለት ገልጸው ነበረ። እንደዚሁም ደግሞ የማንቸስተር ዩናይትድን የሚገጥሙት የሁል ሲቲው አሰልጣኝ እንደዚሁ ሲናገሩ ማንቸስተር ዩናይትድ ለጨዋታ ቅድመ ግምት የተሰጠው ቡድን መሆኑን አምነዋል። ነገር ግን ለዩናይትድ አስቸጋሪ ጨዋታ ለማድረግ እና በሜዳ ላይ የሚያገኟቸውን እድሎች ለመጠቀም እንደሚታገሉ ተናግረዋል። ዩናይትድ ከምርጥ ቡድኖች ተጫዋቾችና አሰልጣኞች አንዱ ነው። እኛ ግን እዚህ የመጣ ነው ዝም ብለን ለመሳተፍ ሳይሆን የተቻለንን ለማድረግና እንግዲህ አሸንፈን ወይም ደግሞ የተሰጠንን የሽንፈት ግምቶች ውድቅ ፉርሽ ለማድረግ እንጥራለን። የተቻለንን ሁሉ በነገው ጨዋታ እንሰጣለን ሲሉ እሳቸውም በቡድናቸው ወቅታዊ ሁኔታ ፕሬስ ኮንፈረንስ በሰጡት ወቅት ተናግረዋል ማለት ነው። ስለዚህ ለጨዋታው አስፈላጊ ነው የተባሉትን ዝግጅቶች ሁሉ ማድረጋቸውን ነው እየገለጹት። ከማንቸስተር ዩናይትድ ጋር የሚደረገው ጨዋታ ቀላል እንዳልሆነ ነገር ግን ደግሞ እሳቸውም በቀላሉ እንደማያዩት ተናግረዋል። አሰልጣኝ ማይክል ካሪክ በደንብ ደግሞ በትላንትናው ዕለት ሰፋ ያለው ጉዳይ በማንቸስተር ዩናይትድ የትኛው ተጫዋች ሊሰለፍ ይችላል፣ የትኛውስ ደግሞ አይሰለፍም በሚለው ዙሪያ በደንብ ደግሞ የራሱን የሆነ የቡድን ወቅታዊ ጉዳዮችን እንደዚሁ አቅርቦ ነበር። ምናልባት ማንቸስተር ዩናይትድ እንግዲህ አምና 3ኛ ደረጃ መጨረሱ አልሲቲም ከረጅም ጊዜ በኋላ ተመልሶ ወደ ፕሪሚየር ሊግ መቀላቀሉን ለአሰልጣኝ ሰርጌ ያኪሮቪች የበለጠ ደግሞ ጫና ይፈጥርባቸዋል ተብሎ ቢጠበቅም እሳቸው ግን ሁሉንም ውድቅ የሚያደርግ ሲስተሞችን እንጠቀማለን እያሉ ይገኛሉ። በዚህ ጨዋታ በአጠቃላይ እንደው አንዳንድ የማንቸስተር ዩናይትድ ደጋፊዎች ሲናገሩ ማንቸስተር ዩናይትድ በዚህ ውድድር ዘመን በፕሪሚየር ሊጉ ስንተኛ ደረጃን ይይዛል ብላችሁ ታስባላችሁ እናንተ? እንደው አሰልጣኝ ማይክል ካሪክ የሚመራው ማንቸስተር ዩናይትድ ወደ 26-27 የውድድር ዘመን ለመጀመር አንድ ቀን ብቻ ቀርቶታል። ቀያዮቹ ሰይጣኖች የፕሪሚየር ሊግ የዋንጫ ጥማታቸውን ለማብቃት ይፈልጋሉ። ታዲያ የማንቸስተር ዩናይትድ ጉዳዮችን የሚተነትነው የእግር ኳስ ኃላፊ በማንቸስተር ኢቭኒንግ ማለት ነው ሮስ ጃክሰን ይህ ዓመት የማንቸስተር ዩናይትድ ይሆን ብሎ አንድ ጥያቄ አወጣ። የማንቸስተር ዩናይትድ የ2026-27 የውድድር ዘመን ከመጀመሩ በፊት የተስፋ ስሜት ሰፍኗል ነው ያለው። ስለዚህ በምንም አይነት ተስፋ ላይ ቀዝቃዛ ውሃ አንቸልስም። ካሪክ የሊጉን ዋንጫ ለመፎካከር የሚያስችል ስብስብ ለመገንባት በሚያደርገው ጥረት ዩናይትድ በዝውውር ገበያው ላይ ግፊቱን መቀጠል እንዳለበት ተናግሯል። ቢሆንም ግን አሁንም ወደ ቡድኑ የተጨመሩ ጥራት ያላቸው ተጫዋቾች እንዳሉ አምኗል። የጨዋታ መርሃ ግብሩ ለማንቸስተር ዩናይትድ ጥሩ የመክፈቻ እድልም ሰጥቶታል። ወደ ፕሪሚየር ሊጉ ካደጉት ሃል ሲቲ ጋር ከሚያደርገው የሜዳ ውጭ ጨዋታ በመቀጠል ሌላኛውን አዲስ አዳጊ ኢፕስዊች ታውን በሜዳቸው ያስተናግዳሉ። ዩናይትድ ከመጀመሪያዎቹ ሁለት ጨዋታዎች ሙሉ ነጥብ እንደሚያገኝ ይጠበቃል። ነገር ግን ደግሞ የበለጠ ይሄ ግምት እየጨመረ ይሄዳል ከተሳካ ነጥቦችን መሰብሰብ። ያም ሆነ ይህ የዋንጫ ፉክክር ማድረግ በእርግጥ ይቻላል ብላችሁ ታስባላችሁ እናንተ? አሁን ባለው ስብስብ ዩናይትድ ወደ ቻምፒየንስ ሊግ መመለሱን ግምት ውስጥ በማስገባት በሌላ የሶስተኛ ደረጃ ማጠናቀቅ ያረካቸዋል ወይንስ ደግሞ ቀዮቹ ባለፈው ውድድር ዘመን በሊጉ ያመጡትን ስኬት መድገም አይችሉም ብላችሁ ነው የምታስቡት? ዩናይትድ በዚህ የውድድር ዘመን በፕሪሚየር ሊጉ ስንተኛ ደረጃን ይዛል ብላችሁ ታስባላችሁ? ሀሳባችሁን እስኪ በኮሜንት አድርሶን። ከዚሁ ከሃል ሲቲ ጋር በተያያዘ ማንቸስተር ዩናይትድ ከሃል ሲቲ ጋር በሚያደርጉት ጨዋታ ሊሰለፉ የሚችሉ ተጫዋቾችን፣ የተረጋገጡ የቡድን ዜናዎችን፣ ግምታዊ አሰላለፎችን ደግሞ እንመልከት። ወቅታዊ ጉዳት መረጃዎችን ትላንትና ካሪክም ተናግሮ ነበር። ካሪክ በፕሪሚየር ሊግ የመክፈቻ ጨዋታ አዲስ ካደገው የሃል ሲቲ ጋር እንግዲህ ይገጥማል። ታዲያ በመሀል ሜዳ ማን ሊሰለፍ ይችላል? ዩሪ ቲሊማንስ ወይንስ ደግሞ ሳንቶስ? ቀድሞ ማን ይሰለፋል? ዩሪ ቲሊማንስም እና ሳንቶስም ሁለቱ በጥምረት ሊሆን የማይችል ጉዳይ ነው። በዚህ ሳምንት መጨረሻ ከሃል ሲቲ ጋራ ለሚደረገው ጨዋታ የመጀመሪያ ይፋዊ የማንቸስተር ዩናይትድ ጨዋታዎችን ያደርጋሉ ተብሎ ይጠበቃል። በዚህ ክረምት ከቼልሲ በ50 ሚሊዮን ፓውንድ ዝውውር ቡድኑን የተቀላቀለው ሳንቶስ በስድስቱም የቅድመ ውድድር ዘመን ጨዋታዎች ላይ በመሳተፉ በነገው ዕለት ከሰዓት በሚደረገው ጨዋታ በቋሚነት የመሰለፍ እድሉ ከፍተኛ እንደሆነ መረጃዎች ያሳያሉ። በሌላ በኩል ቴሌማንስ ቤልጅየምን እስከ ሩብ ፍጻሜ እንግዲህ በረዳበት የዓለም ዋንጫ ምክንያት 3 ጨዋታዎች ረፍት ተሰጥቶት ዘግይቶ የተቀላቀለ ቢሆንም በቡድኑ የመጨረሻ ዝግጅት ከኤሲ ሚላን ጋር ባደረጉት ጨዋታ
90 ደቂቃ በመጫወቱ ለጨዋታው ዝግጁ ይሆናል ተብሎ ይጠበቃል። ማይክል ካሪክ በቋሚ ዋና አሰልጣኝነት የመጀመሪያ ሙሉ የውድድር ዘመኑን ለመጀመር በሚዘጋጅበት በዚህ ወቅት በፖላንድ በኤሲ ሚላን 4-2 በተሸነፉበት ጨዋታ ላይ የጀመሩትን የመሀል ክፍል ጥምረት እንደገና ሊጠቀም እንደሚችል እየተገለጸ ይገኛል። ካፕቴን ብሩኖ ፈርናንዴዝ በሚወደው የአጥቂ አማካይ ወይም ቁጥር 10 ቦታ ላይ ይሰለፋልም ተብሏል። በተከላካይ መስመር ላይ የሚደረጉ ውሳኔዎችም አሉ። ሊሳንድሮ ማርቲኔዝ በቂ የጨዋታ ብቃት ላይ ያለመሆኑ ወጣቱ አይደን ሄቨን ከሌኒ ዩሮ ይልቅ የቀድሞ ክለቡን ከሚገጥመው ሃሪ ማጉዌር ጋር በጥምረት የመሰለፍ እድል ሊሰጠውም ይችላል። ሴኒ ላመንስ ምንም ጥርጥር የለውም በግብ ጠባቂነት እንዲሁም ሉክሾ በግራ ተከላካይነት ጨዋታውን ይጀምራሉ ተብሎ ይጠበቃል። በቀኝ ተከላካይነት ቦታ ግን በዲያጎ ዳሎ እና በኖሳየር ማዝራዊ መካከል የሚደረግ ምርጫ ይኖራል። እንግዲህ አሰልጣኝ ካሪክ የትኛውን ተጫዋች ይመርጣሉ? ፓትሪክ ዶርጉ በጥር ወር ከአርሰናል ጋር በነበረው ጨዋታ ከገጠመው አሰቃቂ ጉዳት በፊት እና በኋላ በግራ ክንፍ አጥቂነት የተለየ ብቃት በማሳየቱ ለአሰልጣኝ ካሪክ የሁለትዮሽ ምርጫ ጭንቀት ፈጥሮበታል። ምክንያቱም ማቲያስ ኩኛም የተሻለ ብቃቱን የሚያሳየው በዚህ ቦታ ላይ በመሆኑ ነው። ሆኖም ቤንጃሚን ሼሽኮ ከ3 ወራት ጉዳት በኋላ በቋሚነት ለመሰለፍ ገና ዝግጁ ባለመሆኑ ብራዚላዊ ኩኛ እንደገና በ9 ቁጥር ሚና ሊሰለፍ ይችላል። ይህ ማለት ብሪያም ቤሞ ወደ ቀኝ ክንፍ አጥቂነቱ ቦታ ይመለሳል የሚሉ መረጃዎች አሉ። ሜሰን ማውንት ከሃል ሲቲ ጨዋታ በፊት መድረሱ ጉዳይ አጠራጣሪ ነው፣ አይደርስም ትላንትና አረጋግጠዋል። ማቲያስ ዴሊት፣ ማኑኤል ኡጋርቴ እና ቶም ሂተን ደግሞ በጉዳት ምክንያት ከጨዋታ ውጪ ሆነዋል። ሊሰለፍ የሚችል ግምታዊ አሰላለፎችን በማንቸስተር ዩናይትድ ከተመለከትን እንዳልኳችሁ ላመንስ፣ ዳሎት፣ ማጉዌር፣ ሄቨን ሾው ናቸው። ማካይ ላይ ቴሌማንስ፣ ሳንቶስ፣ ቤሞ፣ ፈርናንዴዝ፣ ዶርጉ፣ ኩኛ። እኔ ግን ይህንን አሰላለፍ ብዙም አልስማማውም። ሳንቶስ ከማይኑ ጋራ ቢሆን እመርጣለሁኝ። ግምት ያሰላለፎችን አሁን እያዋቀርኩላችሁ ያሉትኝ የተጎዱ ተጫዋቾች ምናልባት ዴሊት አለ፣ እንደዚሁም ኡጋርቴ፣ ሂተን መግባታቸው አጠራጣሪ የሆኑ ተጫዋቾች ዳርሎ፣ ሼሽኮ ምናልባት በተጠባባቂ ወንበር ላይ ሊሰለፍ የሚችልበት እድል አለ። ለማንኛውም በነገው ዕለት ነሐሴ 16 ቀን 2018 ዓ.ም በኢትዮጵያ ሰዓት አቆጣጠር ከሰዓት ከቀኑ ከ8 ሰዓት ከ30 ማንቸስተር ዩናይትድ በኤምኬኤም ስታዲየም ሃል ሲቲን ይገጥማል ማለት ነው። ከዚህ ጨዋታ በርካታ የሚጠበቁ ጉዳዮች ይኖራሉ። ማንቸስተር ዩናይትድ የመጀመሪያ ጨዋታውን ያሸንፋል ወይ የሚሉት ጉዳዮች እጅግ በጣም ተጠባቂ ናቸው። ቡድናችን በምን አይነት ጥንካሬ ያሸንፋል? ማሸነፉን ብቻ ሳይሆን ምን አይነት አጨዋወት ተከትሎ እንግዲህ ካሪክ የትኛውን ታክቲክ ተጠቅሞ ያሸንፋል? በእርግጥም እንዳሉት ነው የሃል ሲቲ አሰልጣኝ አብዛኛው ግምቶች እንደው ማንቸስተር ዩናይትድ ይህንን ጨዋታ ያሸንፋሉ የሚሉ ቢሆንም ግን እኛም ያው ጠንካራ ተፎካካሪ ሆነን እንወጣለን ሲሉ ተናግሯል። አድቫንቴጁ በእርግጥ የነሱ ነው። ዞሮ ግን በሜዳቸው እንደመጫወታቸው አዲስ አዳጊም እንደመሆናቸው የተሻለ ኢፈርት ሊያሳዩበት የሚችሉ ሁኔታዎች በደንብ አሉና ከዚህ ጋር በተያዘ ጠንካራ ፉክክር ካሪክ ይጠብቋል። እሱም ተናግሯል። ትንሽ አስቸጋሪ ፈታኝ ውድድር ይጠብቀናል። ዞሮ ግን በዝግጁነት እንገኛለን ሲል ነው የተናገረው። ተጫዋቾችም ይህንን ነገር በደንብ ያምኑበታል ተብሎ ይጠበቃል። ለማንኛውም እንግዲህ በዚሁ ዙሪያ የነገው ተጋጣሚያችን የሃል ሲቲ አሰልጣኝ ሆነው ሰርጌይ ያኪሮቪች ከነገው ግጥሚያ በፊት በሰጠው ጋዜጣዊ መግለጫ አሁንም በተደጋጋሚ አስቸጋሪ ተጋጣሚ እንሆናለን ሲሉ ተናግረዋል። ስለ ጨዋታውም ዩናይትድ ለጨዋታው ቅድመ ግምት እንደሚሰጣቸው ግልጽ ነው፣ ግን ደግሞ ፈታኝ ነው። ያንን ለማድረግ እንሞክራለን፣ ዝም ብለን ከተጠበቅነው በታችም አንሆንም ብለዋል ማለት ነው። ዞሮ ግን ደግሞ እጅግ በጣም ተጠባቂ ነው ሊጉ። ዛሬ ምሽት 4 ሰዓት ላይ አርሰናል በሚያደርገው ጨዋታ ይከፈታል። ትልልቆቹ ደግሞ ነገ 8 ሰዓት ላይ የሚያደርጉት ጨዋታ እጅግ በጣም ተጠባቂ ነው ማለት ነው። ማንቸስተር ዩናይትድ ለመጨረሻ ጊዜ በሊጉ ከሃል ሲቲ ጋር የተገናኘው ወይም ደግሞ የመጨረሻ ጨዋታውን ያደረገው የካቲት 1 ቀን 2017 ነው። በወቅቱም 0-0 በሆነ አቻ ውጤት ነበር የተጠናቀቀው። በዛ ወቅትም አሰልጣኝ ማይክል ካሪክ በጨዋታው ተሳትፎ ነበረ ማለት ይቻላል። ለማንኛውም እንግዲህ ተወዳጁ ፕሪሚየር ሊግ ነገ ቀን 8:30 በይፋ በማንቸስተር ዩናይትድ የሚጀመር ይሆናል። እናንተም በዚህ ላይ ሀሳባችሁን ስጡ። መልካም ምሽት።